ለዛች የዲያብሎስ አውራጣት ለመሰለች ልጆች እኔ እንደምበዛባት ያውቃሉ አይደል? መቼስ ምን እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው እየተለቀሰ ማለት ነው። ለሰርጋችን ምን ቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። በሰርጉ ንፍሮ ምን ነው አንተ እርሶ ራሱ ማለት ነው ማለት ያለበት ልጄ እንዳርኩኝ ሳይሆን እሷን ሳላይ ሳልፈራ ዋልኩኝ ነው ማለት ያለበት። ያውቃሉ መቼስ ፊቷን አይደለ ህልም ቢሆን አይፈታም። ስቃም አልቅሳም አዝናም ማኩረፋም ተደስታም አንድ አይነት ነው ፊቷ። እቺ ሌላ አካል የሌላት ሶስት መንታ ማለት ነው። ምኑን አመጣው አንተ? እኔ ራሱ ማለት ነው አልባሌ ቦታ ከሙሉ ብዬ ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ነው ማለት ምን ማለት አለው እንዴ? እድሜ ልኮት ላይኖት ሲፈሯት እኮ የነበረችውን ጭራቅ እኮ ነው እኔ መወስድሎት እኮ ከቤቱት አይደል እንዴ? እሷ እኮ ልታገባ ሲሆን በብረት ፍርግርግ ውስጥ ታሽጋ አንበሳ ግቢ እኮ መጎብኘት የነበረባት ሰው እኮ ነች። ግን እኮ ውስጧ ንጹህ ነው አይደለ? እኔ አይቻልም እንጂ ቢቻል ኖሮ ጆሮዋን እንደ ቸኮሌት ልጣጭ ይዤ እንዲፈትቼ ውስጧን ባየው በጣም ደስ ይለኝ ነበር። ኧረ አንተ ልጅ ተው እባክህ ተው። ይኸውልህ እኔ ሲጀመር ማለት ነው ሽማግሌ ምናምን እንዳይሉኝ ለእሱ አይደለም ሽማግሌ የ10 ብር ካርድ አልክም። ጥሎሽ ካሉኝ ጥያት ነው የምሄደው እያልኩ ማለት ምን ማለት አለው እንዴ? ወልደው እንዳትክልት ውሃ ብቻ እያጠጡ ላሳደጓት ልጅ እኔ እኮ ባል ማግኘቷ ራሱ እኮ ከበቂ በላይ እኮ ነው እኮ ሲጀመር ማለት ነው። ሰርጋችን ላይ ራሱ እኔ ብቻዬን ነው መገኘት ያለብኝ። እሷ ቤት ብትጠብቀኝና ደስ ይለኛል እያልኩት ነው። አታስፈልግም